ሰላም ሰላም፣ እንዴት ናችሁ? ውድ የዚህ ዩቲዩብ ተከታታዮቼ ባላችሁበት እንዴት ናችሁ? አይሁብ እንግዲህ ሰላም እንደምትሆኑ እና እኔ በጣም ደህና ነኝ። ያቤዝ ዩቲዩብን ሰብስክራይብ እያደረጋችሁ ያቤዝ ዩቲዩብ ብላችሁ ከዛ ሰብስክራይብ ማድረግ ትችላላችሁ። ያቤዝ ዩቲዩብ ብላችሁ ሰርች ብታደርጉ ዩቲዩብን አካውንቱን ቻናሉን ማግኘት ትችላላችሁ። ከዛ ሰብስክራይብ ማድረግ ማለት ነው። እንደገና ደግሞ ይሄ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ ትችላላችሁ። እንዲሁም ደግሞ ለሌላ ሰው ደግሞ ለማስተላለፍ ወር ይሄን ቪዲዮ ደግሞ ለመላክ ከፈለጋችሁ ሼር ማድረግ ትችላላችሁ ማለት ነው። ዛሬ እንግዲህ በጣም ደስ ብሎኛል። ከምላችሁ በላይ በጣም ደስ ብሎኛል እና ባለቤቴ በጣም አስደስቶኛል። ዛሬ በጣም ደስ ብሎኝ በቃ የሆነ ነገር ሰርፕራይዝ አድርጎኛልና እና አልጠበቅኩኝም ነበር። ዝም ብዬ ነበር እንዳጋጣሚ እቃውን ፈልጌው ሳይሆን በቃ እቃውን ጭራሽም አልጠበቅኩትም። እንዲሁም ደግሞ ሰርፕራይዝ የሚያደርገኛል እያልጠበቅኩም፣ ግን ዛሬ ጠዋት ማለት ሰርፕራይዝ አድርጎኝ ይሄ እቃ እኮ ያንቺ ነው ምናምን ብሎኝ በጣም ደስ ብሎኛል። ከዛ ወደ ከሰዓት አካባቢ በቃ ለተመልካቾቼ ይሄን ነገር ማሳየት አለብኝ ለኔ ከጠቀመኝ ማለት ነው። ሳየው እቃው በጣም አሪፍ ነው፣ በጣም ነው ደስ የሚለው። ተጠቀምኩ ማለት የሆነ የምጠቀምበት አይነት ነገር ነው፣ ጥሩ ነው። እና ዛሬ እንግዲህ ከእናንተ ጋር ነው የምከፍተው እቃውንም፣ እንዲሁም ደግሞ ያው ለተመልካቾቼ ይሄ ይጠቅማቸዋል። ብዙ እንደኔ ደግሞ እንደዚህ አይነት እቃም ደግሞ በጣም የሚፈልጉ ሰዎች ስላሉ ይጠቅማቸዋል በሚል ወደ እናንተ ይዤው መጥቻለሁ ማለት ነው። እና እንግዲህ በጣም ዛሬ ደስ ብሎኛል። በዚህ አጋጣሚ ባለቤቴን በጣም ቴንኪዩ። እንግዲህ ዛሬ ማለት ነው አዲስ እቃ መጥቶልኛል። ይሄ ምንድነው ለምትሉ ማለት ነው ሺያትሱ ማሳጅ ይባላል ማለት ነው። ያላችሁ እንደምታዩት ሺያትሱ ማሳጅ ይባላል እና ማለት ስፒድ አለው 3 ስፒድ ይላል። እንትን ዳይሜንሽን አቅጣጫ ምናምን መቀየር ትችላላችሁ። ፍጥነት አለው። ሙቀት መስጠት ትችላላችሁ ማለት ነው። ማሳጅ የሚያደርግ ማለት ነው እቃ ነው ማለት ነው። እና ይሄ እንግዲህ አማዞን ላይ ነው ኦርደር ያደረኩልሽ ያለኝ ማለት ነው። እና በጣም ነው ደስ ያለኝ፣ ምክንያቱም ትልቅ ነገር ነው ያቀለለልኝ ከኔ ላይ። ምክንያቱም አንዳንዴ በጣም ስራ ሲበዛብኝ ምናምን ተጨማሪ ስራዎች ምናምን ስሰራ አንዳንድ ጊዜ ማጥናት ስፈልግ በጣም ቢዚ በመሆንበት ሰዓት እንትን እላለሁ ወጥቼ ምናምን ያው ከልጆች ጋር አይመችም። ሄጄ ማሳጅ ቤት ማሳጅ ተደርጌ ስፒን ምናምን በቃ እንደዚህ አይነት ነገሮችን ሰውነት ሪላክስ አድርጌ መምጣት ፈልጋለሁ። ግን ጊዜ የሚባለው ነገር ምንም አይበቃም። ሰዓቱም ቶሎ ነው የሚሄደው። ከልጆች ጋር አይመችም። እሱም ስራ ነው ምናምን እና በዚህ የተነሳ አቀለለልኝ። በጣም አቀለለልኝ። ስራ በጣም ትልቅ ነገር ነው ያቀለለኝ። እና ምንም የትም ሳልሄድ ቤቴ ውስጥ ማሳጅ መደረግ እችላለሁ ማለት ነው። በቤቴ ማሳጅ መደረግ እችላለሁ። ይሄንን ነው እንግዲህ ዛሬ ባለቤቴ ሰርፕራይዝ ያደረገኝ ማለት ነው። እና በጣም ደስ ብሎኛል። እና በጣም ትልቅ ነገር ነው። ለእሱ አልታወቀውም እንጂ እሱ ቀላል ትንሽ ነገር ነው ብሎ ነው እንዲያሰው። ለእኔ በጣም ትልቅ ነገር ነው ያቀለለልኝ። በጣም ደስ ብሎኛል። ስለዚህ እንዴት እንደምትጠቀሙት አሳያችኋለሁ። እሺ ከፍተነዋል። ያላችሁ እንግዲህ እንደምታዩት ማለት ነው። ይሄ ነው እቃው ማለት ነው። ያላችሁ በጣም ነው ደስ የሚለው እና ማሰሪያም አለው ከኋላ ደስ ሲል። እዚህ ውስጥም ደግሞ ሌላ ነገር ማስገባት ይችላል ማለት ነው። ይሄውና እቃው እንግዲህ ያውና እቃው ይሄ ነው። በዚህ ነው የምትታሹት። በዚህ ነው እንግዲህ አንገታችሁ እዚህ ጋር ይሆናል። እዛ ይሄ ነው የሚንቀሳቀሰው። ይሄ ሁለቱ ቦል
ቦሎች አሉ። እነዚህ ናቸው ይንቀሳቀሳሉ ማለት ነው። ሲያንገታችሁ ካናኑ ጀርባችሁ ይሄ ኦን ኦፍ ነው። ኦን ኦፍ አለው እንደምታዩት ኦን ኦፍ አለው። ኦን ኦፍ ታረጉታላችሁ በዚህ። ከዛ በኋላ ዳይሬክሽን ይላል። ዳይሬክሽን ይቀይርላችኋል። ኢንቴንሲቲ ይላል። ኢንቴንሲቲውን መጨመር ትችላላችሁ። ሞድ መቀያየር ትቀያይሩታላችሁ። ሞዱን ብዙ አይነት ሞድ አለው። አይ ቲንክ እኔ 3 አይነት ምናምን አለው። ከዛም በላይ ይኖረዋል ብዬ አስባለሁ። የሆነ እንትኑን እያነበብኩ ነበር ቅድምና እንደዚህ ያለው እና እዚህ ጋር ሂት ትሰጡታላችሁ። እዚህ ጋር እንደምታዩት ከታያችሁ ሂትም አለው፣ ሙቀት ይሰጣል። ስለዚህ ዳይሜንሽን እዛው እየቀያየራችሁ ቁጭ ብላችሁ መጠቀም ትችላላችሁ ማለት ነው። እና ደግሞ ይሄ ዚቡላ አለውና እስቲ ቆይ ዚቡን እንክፈተው ምን እንደሆነ አላውቅም። ይሄ አይ ቲንክ ወንበር ላይ የሚገባ እንደሆነ ነው እንግዲህ ማውቀው። ወንበር ላይ ይገባል እና በዚህ ደግሞ ትሰኩታላችሁ። ያው ተሰካም አላት በዚህ ተሰካላችሁ ኮኔክት ታረጉታላችሁ ማለት ነው ኦን ለማድረግ እዛ ማጥረብም ማስፋትም ትችላላችሁ። ባይዛው ይሄንን ማለት ነው ያላችሁ ይሰፋል ይጠባል ማለት ነው። ለምትከቱበት ወንበር ላይ ከሆነ በተለይ ያው ወንበር ላይ አድርጌ ነው እንትን የምለው። አስቀምጣችሁ መሬት ላይ መታሸት ትችላላችሁ። እንደራሳችሁ ምርጫ ነው ማለት ነው። ስለዚህ እንደዚህ ያላችሁ ይጠባልም ይሰፋልም ማለት ነው። እንደዚህ ይሰፋል ማስፋት ትችላላችሁ ማለት ነው። እስቲ እንግዲህ አብረን አሁን እንታሻለን። Allows you to attach to chairs and headrests for back and neck massaging, or just use freely for hand, foot, leg and abdomen massages. The molded ergonomic design makes this massager perfect for home, office or vehicle. ቻርጀሩ ይኸውና እዚህ ጋር እዚህ ቻርጀር ማለት ነው። ታዩት ኦን ኦፍ አለው። ቀያየርኩኝ እጠቀማለሁ እዚህ ጋር ተንብዬ ማለት ነው። ይኸውላችሁ ይታያችኋል ኦን ሆኗል አሁን። እና እዚህ ጋር ኢንቴንሲቲ መጨመር ትችላላችሁ። ቀያየራል ራሱ አያችሁት፣ ቅርጹን ይቀያየራል። ከዛም በኋላ ሂት መጨመር ትችላላችሁ። ሞዱንም ደግሞ መቀየር ትችላላችሁ። ሞዱን አይሻሽ ያው ሌላ ያደርገዋል፣ ቀይረዋል። Freely for hand, foot, leg and abdomen massages. The molded ergonomic design makes this massager perfect for home, office or vehicle. Allows you to attach to chairs and headrests for back and neck massaging. እንግዲህ ተመልካቾቼ እንደተመቻችሁ ተስፋ አደርጋለሁ። በጣም አሪፍ ነው እንደምታዩት። እንግዲህ ያው ሱስ ይዟችሁ 24 ሰዓት እዚህ ጋር ልቀመጥ ነው እንዳትሉ ነው እንጂ የምፈራው። በጣም ደስ ይላል። ሞክሩት በየቤታችሁ ሆናችሁ። በተለይ ደግሞ ስለ ሴቶች ለወንዶችም ይሆናል። ስራ በጣም
ሲበዛ ያው ማሳጅ ቤት ምናምን መሄድ ለሚከብዳቸው ጊዜ ላጡ ምናምን አሪፍ ነው በጣም እና እኔ በጣም ተመችቶኛል። ይኸውላችሁ እንግዲህ እንዲየቀያየርኩኝ በቤቴ ማሳጅ ይደረጋለሁ ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ እንግዲህ ላይክ ሼር እያደረጋችሁ ሰብስክራይብ ደግሞ እንዳትረሱ። በጣም አመሰግናለሁ። የዛሬው ቪዲዮ እንግዲህ ይሄን ይመስል ነበር። ቴንኪዩ ስለተከታተላችሁኝ አመሰግናለሁ። ቻው